ይሆንላችኋል። ጴጥሮስም እንዲህ አለ ይላል፣ ሌሊቱን ሙሉ ስንደክም አደርን። ጌታ ሆይ አለ አንተስ ካልክ እንግዲያስ በቃልህ እጥላለሁ። አሜን 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 አሜን። ስምዖን ጴጥሮስም መረቦቻቸውን በጣሉ ጊዜ አይተው የማያውቁ አሳዎች ወደ መረቦቻቸው ገባ ይላል። ሁል ጊዜ ከቃል በኋላ የሚመጣ ከምሪት በኋላ የሚመጣው ነገር ድል ይዞ ይመጣል። ከእግዚአብሔር ቃል ጋር የሚመጣ ከምሪት ጋር የምትጓዙ ሰዎች መልእክት አለኝ ዛሬ። ድላችሁ ከፊታችሁ አለ። በዚህ ሳምንት ድላችሁ በፊታችሁ አለ። ስኬት በፊታችሁ አለ። ፈውስ በፊታችሁ አለ። ሰላም በፊታችሁ አለ። ደስታ በፊታችሁ አለ። በዚህ ሳምንት ውስጥ አንድ ሰው ከታምራቱ ጋር ይገናኛል። እጅን ከፍ ከፍ አድርጋለህ። አንድ ከፍ አድርግልኝ። በዚህ ሳምንት ይህ 7 ቀን ሳያልቅ አንዳንዶቻችሁ ከዚህ ቃል በኋላ ታምራታችሁን ትጨብጣላችሁ። ታምራታችሁን ትይዛላችሁ። በረከታችሁን ትይዛላችሁ። የሚያበቃበት ሳምንት ይሁንላችሁ። የብዙ ሰው ዘመን ጾምና ጸሎት፣ የብዙ ዘመን ተስፋ፣ የብዙ ዘመን ይግባለት። ጴጥሮስ ባልጠበቀበት ማለዳ ላይ መጥቶ ታምራት እንዳገኘ ሁሉ በኢየሱስም በዚህ ታምራት ጋር ይገናኙ። ከዚህ ታምራት ጋር ይገናኙ። አጠገባቸው ገፋ አድርጉና በዚህ ሳምንት ነው የሆነ ታምር ቤት ይገባል። እግዚአብሔር እንዲህ ያደርጋል በሉ። ምልክት ያደርጋል። የሚያምን ሰው ወይስ የሆነ ድምፅ ብቻ ነው ብሎ የሚያስበው? ይኸው ያው እግዚአብሔር ምስክሬ ነው። ለሶስቱ አምኛለሁ። አንደኛው እኔ ነኝ። ሁለት ሰው ማን እንደሆነ አላውቅም። ይህ ሳምንት ሳይዘጋ፣ ይህ ሳምንት ሳይቋጭ እግዚአብሔር አምላክ አዳዲስ ድሎችን ያገናኛችሁ። ለሆነ ሰው ታምራት ሆኗል። ይኸው መንፈሴ ላይ ጌታ መንፈስ እየመሰከረ ያለው የምሰማኝን ድምፅ ነው። ኮላ ሴፕራዲያናማስ ይህ ሳምንት ሳይዘጋ ሎኮፍራ ከዚህ እሑድ እስከ ቅዳሜ ማታ እግዚአብሔር አምላክ እጁ ላይ የሆነ ነገር የሚያደርግለት ሰው አለ። አጠገባቸው ያለ ሰዎች አያት አድርጉና ይሄ ጉዳይ የኔ ጉዳይ ነው።